ጤና ይስጥልን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። የእግዚአብሔር ሰዎች ማመን ያለብን አንድ ነገር ቢኖር ከየትኛውም አይነት ስራት ነፃ የሚያወጣው ኢየሱስ ብቻ ነው። የኢየሱስ ስም ሲጠራ በጣም የሚበዛጩ ብዙ ሰዎች ቢኖሩም ምንም ማድረግ አይቻልም። ምክንያቱም የእግዚአብሔር የሰው ልጆችን ለነፃ ለማውጣት የመረጠውና የወሰነው ጌታ ኢየሱስን ብቻ ስለሆነ ነው። በዚህ አጋጣሚ አንድ ምስራች ልንገራችሁ። ዓለም በኢየሱስ ይጠቃለላል። አሜን። የዛሬው ርዕሴ ነፃ አውጪ ኢየሱስ ነው። መጽሐፍ ቅዱሳችሁን አውጡና ማርቆስ ወንጌል ምዕራፍ 5 ላይ አድርጉ። ኢየሱስም ከደቀ መዛሙርቱ ጋር በታንኳ ወደ ጌርሶን አገር መጣ። ከመርከብ እንደወረደ እርኩስ መንፈስ የያዘው ሰው ከመቃብር ወጥቶ ተገናኘው። ይህ ሰው ለረጅም ጊዜ ያስቸግር ነበረ። የታሰረበትንም ገመድ እየበጣጠሰ ያመልጥ ነበረ። እሱም መያዝ በጣም አስቸጋሪ ነበረ። በራሱም ላይም ሆነ በሰዎች ላይ ጉዳት ያደርስ ነበር። ሁል ጊዜ ቀንና ሌሊት በመቃብርና በተራራ ላይ ሆኖ ይጮህ ነበረ። ታዲያም በዛን ቀን ኢየሱስን ባየው ሰዓት ሮጦ እግር ስር ሰገደለት። ዛሬ አንድ አዋጅ ልንገራችሁ። ለረጅም ጊዜ ያስቸገራችሁ ጠላት በኢየሱስ ስም እግራችሁ ስር ይወድቃል። እደግመዋለሁ። ለረጅም ጊዜ ያስቸገራችሁ ጠላት በኢየሱስ ስም እግራችሁ ስር ይወድቃል። ከዛም ያ ሰው በታላቅ ድምጽ እየጮኸ የልዑል የእግዚአብሔር ልጅ ኢየሱስ ሆይ እኔ ካንተ ጋር ምን አለኝ? አታሰቃየኝ ብሎ ጮኸ። ምክንያቱም ኢየሱስ አንተ ርኩስ መንፈስ ከዚህ ሰው ለቃ ውጣ ብሎ ታስቦ ነበር። ኢየሱስ መንገዳችሁ ላይ የቆመውን ጠላት አባሮታል። እደግመዋለሁ። ኢየሱስ መንገዳችሁ ላይ የቆመውን ጠላት አባሮታል። ከዛም ኢየሱስ ስም ማን ነው አለው። መንፈሱም ሌጊዮን ነን አለው። ከዛም ኢየሱስ መንፈሱን አዘዘው። መንፈሱም ወደ አሳማዎች ውስጥ ገባ። አሳማዎቹም እየሮጡ ወደ ባህር ሰመጡ። ኢየሱስ በስልጣን ሰውየውንና ከተማውን ከአጋንንት ስራት ነፃ አወጣ። ዛሬም የእግዚአብሔር ልጅ ኢየሱስ በሁሉም ላይ ስልጣን ያለው ንጉስና ጌታ ነው። ለቤተሰቡ፣ ለሰፈር፣ ለሀገር፣ ለዓለም ያስቸገረ ጠላት በኢየሱስ ስም ይበረከካል። ካጠገባችሁ ያለው ሰው እንዲህ በሉት፣ ዓለም በኢየሱስ ይጠቀለላል። ዓለም በኢየሱስ ይጠቀለላል በሉት። አሜን። ተባረኩ። ጤና ይስጥልን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። የእግዚአብሔር ሰዎች ማመን ያለብን አንድ ነገር ቢኖር ከየትኛውም አይነት ስራት ነፃ የሚያወጣው ኢየሱስ ብቻ ነው። የኢየሱስ ስም ሲጠራ በጣም የሚበዛጩ ብዙ ሰዎች ቢኖሩም ምንም ማድረግ አይቻልም። ምክንያቱም የእግዚአብሔር የሰው ልጆችን ለነፃ ለማውጣት የመረጠውና የወሰነው ጌታ ኢየሱስን ብቻ ስለሆነ ነው። በዚህ አጋጣሚ አንድ ምስራች ልንገራችሁ። ዓለም በኢየሱስ ይጠቃለላል። አሜን። የዛሬው ርዕሴ ነፃ አውጪ ኢየሱስ ነው። መጽሐፍ ቅዱሳችሁን አውጡና ማርቆስ ወንጌል ምዕራፍ 5 ላይ አድርጉ። ኢየሱስም ከደቀ መዛሙርቱ ጋር በታንኳ ወደ ጌርሶን አገር መጣ። ከመርከብ እንደወረደ እርኩስ መንፈስ የያዘው ሰው ከመቃብር ወጥቶ ተገናኘው። ይህ ሰው ለረጅም ጊዜ ያስቸግር ነበረ። የታሰረበትንም ገመድ እየበጣጠሰ ያመልጥ ነበረ። እሱም መያዝ በጣም አስቸጋሪ ነበረ። በራሱም ላይም ሆነ በሰዎች ላይ ጉዳት ያደርስ ነበር። ሁል ጊዜ ቀንና ሌሊት በመቃብርና በተራራ ላይ ሆኖ ይጮህ ነበረ። ታዲያም በዛን ቀን ኢየሱስን ባየው ሰዓት ሮጦ እግር ስር ሰገደለት። ዛሬ አንድ አዋጅ ልንገራችሁ። ለረጅም ጊዜ ያስቸገራችሁ ጠላት በኢየሱስ ስም እግራችሁ ስር ይወድቃል። እደግመዋለሁ። ለረጅም ጊዜ ያስቸገራችሁ ጠላት በኢየሱስ ስም እግራችሁ ስር ይወድቃል። ከዛም ያ ሰው በታላቅ ድምጽ እየጮኸ የልዑል የእግዚአብሔር ልጅ ኢየሱስ ሆይ እኔ ካንተ ጋር ምን አለኝ? አታሰቃየኝ ብሎ ጮኸ። ምክንያቱም ኢየሱስ አንተ ርኩስ መንፈስ ከዚህ ሰው ለቃ ውጣ ብሎ ታስቦ ነበር። ኢየሱስ መንገዳችሁ ላይ የቆመውን ጠላት አባሮታል። እደግመዋለሁ። ኢየሱስ መንገዳችሁ ላይ የቆመውን ጠላት አባሮታል። ከዛም ኢየሱስ ስም ማን ነው አለው።
መንፈሱም ሌጊዮን ነን አለው። ከዛም ኢየሱስ መንፈሱን አዘዘው። መንፈሱም ወደ አሳማዎች ውስጥ ገባ። አሳማዎቹም እየሮጡ ወደ ባህር ሰመጡ። ኢየሱስ በስልጣን ሰውየውንና ከተማውን ከአጋንንት ስራት ነፃ አወጣ። ዛሬም የእግዚአብሔር ልጅ ኢየሱስ በሁሉም ላይ ስልጣን ያለው ንጉስና ጌታ ነው። ለቤተሰቡ፣ ለሰፈር፣ ለሀገር፣ ለዓለም ያስቸገረ ጠላት በኢየሱስ ስም ይበረከካል። ካጠገባቸው ያለው ሰው እንዲህ በሉት፣ ዓለም በኢየሱስ ይጠቀለላል። ዓለም በኢየሱስ ይጠቀለላል በሉት። አሜን። ተባረኩ። ባርኩት በደም